እሺ እንዴት ናችሁ? እንግዲህ ማይክሮባዮሎጂ ምንድን ነው ከሚለው እንጀምርና እስኪ ማይክሮባዮሎጂ የምንለው ሰፋ ያለ ብዙ ዲሲፕሊኖችን በስሩ የያዘ ብራንች ኦፍ ሳይንስ ነው። ናቹራል ሳይንስ ብራንች ነው። ከነዚህ መካከል ቫይሮሎጂ፣ ማይኮሎጂ፣ ኢንቫይሮንመንታል ማይክሮባዮሎጂ፣ ክሊኒካል ማይክሮባዮሎጂ፣ ባክቴሪዮሎጂ እና ማይኮሎጂ አይነቶችን የያዘ ሰፋ ያለ ዲሲፕሊን ነው። ከዚህ ውስጥ ግን እኛ ባክቴሪዮሎጂ የሚለው ላይ እናተኩር። ባክቴሪዮሎጂ ምንድን ነው? ኤ ሳይንስ ዛት ስተዲስ አባውት ዘ ኔቸር ኦፍ ዘ ባክቴሪያ፣ ዘ ኢምፓክት ኦፍ ባክቴሪያ ኦን ዘ ሊቪንግ ሴል፣ ባክቴሪያ ሂማን በዲ ላይ ያለው ተጽዕኖ ምንድን ነው፣ ባክቴሪያ ምን ይመስላሉ የሚለውን ቶታሊ ስለ ባክቴሪያ የሚያወራ ሳይንስ ነው። እንግዲህ ባክቴሪዮሎጂ የምንለው ይህም ባክቴሪዮሎጂ ስናወራ ከክሊኒካል ሳምፕል ላይ ወይም ከናሙና ላይ፣ ናሙና ስንል ከሰውየው የሚወሰድ ብለድ ሊሆን ይችላል፣ ዩሪን ሊሆን ይችላል፣ አክታ ሊሆን ይችላል፣ የሳምባ እና በሳምባ ዙሪያ ያሉ ፈሳሾች ሊሆን ይችላል። ዋቴቨር ዚያር ከነዚህ ናሙናዎች ላይ እንዴት ባክቴሪያ አይዞሌት እናደርጋለን? ባክቴሪያውን አይዞሌት ለማድረግ የሚያስፈልጉት ነገሮች ምን ምን ናቸው? ምን ያስፈልገናል ባክቴሪያውን አይዞሌት ለማድረግ? እነዚህ ባክቴሪያ አይዞሌት ከተለዩ በኋላ ከፔሸንቱ ላይ እንዳሉ ከተለዩ በኋላስ ምንድን ነው ማድረግ ያለብን? አንቲባዮቲክስ ወይም ጸረ ባክቴሪያ እንሰጣለን። ይሄን ስንሰጥ የተለመደው ኖሜሪካል ትሪትመንት ወይም ደግሞ በጅምላ ማከም ነው እና እሱን ማስቀረት ይኖርብናል ነው ባክቴሪዮሎጂ ወይም እዚህ ጋር ካልቸር ቫሊዩ ማለት ነው። ኖት ኦንሊ ካልቸር ግራምስቴንም በትክክል ከተጠቀምነው አትሊስት የምንጠቀመውን አንቲባዮቲክስ ወይም ፊዚሽያናችን ባክቴሪያውን እንዲቀርበውና ቦርድ ስፔክትረም የምንለው በእኛ በሜዲካል ቋንቋ እንዳያዝ ያግዛል። ካልቸር ጋር ስንመጣ ግን አይዞሌቱንም መለየት፣ ባክቴሪያው ይሄ ነው፣ ለዚህ ባክቴሪያ ደግሞ ይሄ መድኃኒት አለ፣ ዘን ይሄ በዚህ መድኃኒት የሚድን ከሆነ ደግሞ ኔክስት ሌሎች ድረጎች አይሞከሩም ማለት ነው። በዛው ትሪት ማድረግ ይቻላል ማለት ነው እና ባክቴሪዮሎጂ ላይ ፎከስ እናደርጋለን። ይህን ስንለብል ስለ ባክቴሪያ ከናሙና መለየት ስናወራ ምን ግድ ይሆንብናል? ሚዲያ ወይም ካልቸር ሚዲያ። ካልቸር ሚዲያ ምንድን ነው? ሃው ባክቴሪያ ግሮው ኦን የካልቸር ሚዲያ፣ ዋት ዘይ ኒድ ዌን ዘይ ግሮው የሚሉ በርካታ ጥያቄዎች ይመጣሉ። ለምሳሌ ሁሉም ባክቴሪያዎች በተመሳሳይ ሚዲያ ላይ ያድጋሉ? አያድጉም። እንደየባክቴሪያው አይነት የተለየ ምግብ፣ የተለየ ኢንቫይሮንመንት፣ የተለየ እንክብካቤ የሚፈልጉ ሊኖሩ ይችላሉ። ቀለል ብለው ሊስተናገዱ የሚችሉ የባክቴሪያ አይነቶችም ይኖራሉ። ለፔሸንቱ ምንድን ነው ጥቅሙ የሚለውን መመለስ ግድ ይሆናል። ይህም በማድረጋችን ፔሸንቱ ምንድን ነው እንደተለመደው በታዳጊ ሀገሮች ላይ ያለው ሪፖርቲንግ ሲስተም ኢንፌክሽን አለ ከተባለ ቦርድ ስፔክትረም ወይም በጣም የተለመዱ መድኃኒቶችን ማዘዝ ነው። ዌዘር ዘይ ኪውር ኦር ኖት ምንም ቸክ የምናደርግበት መንገድ የለም። በዚህ አሁን በምናየው ቴክኒክ ግን ማሳደግ፣ መለየት፣ ባክቴሪያውን ማወቅና ለዚህ ባክቴሪያ የሚሆን መድኃኒት መርጦ መስጠት፣ ኮስት ኢፌክቲቭ ማድረግ፣ ፔሸንት ሆስፒታላይዜሽኑን በመቀነስ ሪከቨር ሬቱን መጨመርና ኮስት ኢፌክቲቭሊ እንዲታከም ከማድረግ አንጻር በርካታ ቫሊዎች አሉት። በተለይ የሜዲካል ተማሪ ከሆናችሁ፣ የፋርማሲ ተማሪ ከሆናችሁ፣ እንዲሁም ኢንተርንም ከሆናችሁ ይሄኛውን ቶፒክ ተከታተሉ። እንግዲህ ሲሪየስሊ እያንዳንዱ ናሙና ምን ይመስላል፣ ምን መደረግ አለበት የሚሉ ነገሮችን በዝርዝር እናያለን ማለት ነው። ካልቸር ሚዲያ ምንድን ነው?
ከሚለው ብንጀምር አርቲፊሻሊ ፕሪፔርድ ሚዲያስ ፎር ዘ ግሮዝ ኦፍ ባክቴሪያ ነው። በሰው ልጅ የሚዘጋጁ የተለያዩ ኢንግራዲየንቶች ወይም ቅመሞች ተጨምረውበት በሰው ልጅ የሚዘጋጅ ሚዲያ ነው። ይህ ሚዲያ ባክቴሪያ ለማሳደግ ነው። ሚዲያው ግን ሁሉም ተመሳሳይ አይደለም። በያዘው ውስጥ ላይ በያዘው ኮንተንት ይለያያል ማለት ነው። ዘንድ ቀጣይ ላይ ልናይ የምንችለው እነዚህ ሚዲያ እንዴት እናዘጋጃለን፣ how we can prepare culture medias or these artificial medias they prepared in እነዚህ ከማርኬት ሲገዙ እንዳለ ተዘጋጅተው አይደለም የሚመጡት። ምክንያቱም በፓውደር መልክ ነው። እኒህም ፓውደሮች ወደምንፈልገው ይዘት መቀየርም እዚህው ላይ አብረን እናያለን። በርካታ ነጥቦችን እናነሳለን። አንድ ጥያቄ ልጠይቃችሁ እና የዛሬውን ልጨርስ። ዓለም ወደፊት ከሚያሰጓት 3 ነገሮች ጥቀሱ ብትባሉ እርግጠኛ ነኝ መጀመሪያ ላይ የምትጠቅሱት ድረግ ሬዚስታንስ ነው። ሁለተኛ ላይ ልጠቅሱ የምችሉት ኒኩላር ዌፖን የሚመረትበት ነው። ሶስተኛ ልጠቅሱ የምችሉት ኤንቫይሮንመንታል ቼንጅ ነው። ከነዚህ ለምን አንደኛ አረከው የምትሉኝ ከሆነ አንቲባዮቲክ ሬዚስታንስ ወይም አንቲማይክሮቢያል ሬዚስታንስ በጣም አስኪ ነው። መድኃኒቶች እየተመረቱ አይደሉም፣ ያሉት ሬዚስት እያደረጉ ነው። አባው ዘ ፊቸር ለወደፊት በጣም አስኪ ነው። መድኃኒት እየተመረተ ካልሆነ ያሉን ድረጎች ሬዚስታንስ ዲቨሎፕ እያደረጉ ከሆነ የኛ ፊውቸሪቲ ምን ይመስላል? ኒኩላር ብናይ ኒኩላር አስጊ ቢሆንም አንድ ሀገር ኒኩላር ዌፖን ሲያመርት ሌላው ሀገር ዘሪዝ አንቲዶት ማክሸፊያ ያመርታሉ ማለት ነው። ችግሩም መፍትሄውም አብረው ይመጣሉ። ክላይሜት ቼንጅን ብናይ ክላይሜትን ማለት ቼንጁን ለመቀነስ የሚደረጉ ሜዥሮች አሉና አንቲማይክሮቢያል ግን በታዳጊ ሀገሮች ላይ በጣም ያልታሰበበት ነገር ነው። ይህን በሰፊው ኢች ኤንድ ኤቭሪ ቶፒክ እናያለን ማለት ነው። ቴንክ ዩ ፎር ዋቺንግ።